የሊቨርፑል ተወዳጁ ተጫዋችና ሌጀንዱ ስቴቨን ጄራርድ ሂጎ ኤኪቲኬን ከቀድሞ የሊቨርፑል አጥቂ ፈርናንዶ ቶሬዝ ጋር አነጻጽሮ እንግዲህ ሂጎ ኤኪቲኬ ፈርናንዶ ቶሬዝን እየመሰለኝ ነው፣ የሱ ፍጥነት፣ የሱ አዟዟር፣ የሱ አይነት አጨራረስ ነው ያለው በማለት ስለ ሂጎ ኤኪቲኬ ትላንትና ሊቨርፑል ኒውካስልን 4-1 ባከመታበት ድል በኋላ ስቴቨን ጄራርድ አስተያየቱን ሰጥቷል። ስቴቨን ጄራርድ ሐሳቡን ሲያብራራም ለሂጎ ኤኪቲኬ ስፔስ ከሰጣችሁት ወይም ቦታ ከሰጣችሁት ያንን ቦታ በአግባቡ በፍጥነት ይጠቀምበታል፣ ሮጣችሁም አደርሱበትም፣ ከዛም ደግሞ ገዳይ ነው አጨራረሱ ላይ ፈጽሞ አይምርም በማለት ነበር አስተያየቱን የሰጠው። ከጨዋታው መጠናቀቅ በኋላም ታዲያ ራሱ ሂጎ ኤኪቲኬ ከስቴቨን ጄራርድ ጋር በዚህ ጉዳይ ላይ ሲወያዩበት ነበር። ሂጎ ኤኪቲኬ እንደተናገረው ከሆነ የፕሪሚየር ሊግን ጨዋታ በልጅነቴ ብዙ አልመለከትም ነበር እውነቱን ለመናገር፣ ምክንያቱም እናቴ አትከፍልም ነበር ጨዋታውን ለመመልከት። ነገር ግን ብዙ የዩቲዩብ ክሊፖችን አይቻለሁ፣ ስለ ፈርናንዶ ቶሬዝም በአግባቡ አውቃለሁ። በጣም ምርጥ አጥቂ ነበረ። በሱ ደረጃ ላይ ለመገኘት ምናልባትም ከሱ የተሻለ አጥቂ ለመሆን ግን በጣም ጠንክሬ መስራት ይኖርብኛል። ፈርናንዶ ቶሬዝ ለሊቨርፑል በጣም ምርጥ አጥቂ እንደነበር አውቃለሁኝ። ከአንተ ከስቴቨን ጄራርድ ጋር የነበራችሁ ግንኙነትም በጣም ምርጥ እንደነበር አስታውሳለሁ። ከሱ ጋር መጫወትም ያስደስትህ ነበር አይደል በማለት ጄራርድን ጠይቆት ነበር። ጄራርድን ምንም ጥያቄ የለውም በአግባቡ ከፈርናንዶ ቶሬዝ ጋር መጫወት ያስደስተኝ ነበር፣ በጣም ምርጥ አጥቂ ነበረ። አንተም ግን ልክ እንደሱ ፍጥነት አለ፣ አጨራረስ ላይ ድንቅ ነህ፣ በቁመትም በፊዚካልም በጣም የሚገርም ተክለ ቁመናን ያለ በማለት አስተያየቱንና አድናቆቱን ለሂጎ ኤኪቲኬ ገልጾለታል። ስቴቨን ጄራርድ አክሎም ሂጎ ኤኪቲኬ ትላንት ኒውካስል ላይ ያስቆጠራት ሁለተኛ ጎል ፈርናንዶ ቶሬዝ ለሊቨርፑል በአንፊልድ የመጀመሪያ ጎሉን በቼልሲ ላይ ካስቆጠራት ጎል ጋር በጣም ትመሳሰላለች በማለት እንግዲህ አዛምዷቸዋል። እናንተስ ታዲያ በስቴቨን ጄራርድ ሐሳብ ላይ ምን ትላላችሁ? ፈርናንዶ ቶሬዝ እና ሂጎ ኤኪቲኬ ይመሳሰላሉ ወይም ደግሞ ሂጎ ኤኪቲኬ ፈርናንዶ ቶሬዝን በጊዜ ሂደት ሊተካው ይችላል ብላችሁ ታስባላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ።